ይለያል እንዲህ ያስጨዋኝ ነገርና ሁለት ቀን የፈጀብኝን ምግብ ጋብዣችኋለሁ ቪዲዮ ላይክ አድርጉት ወዳችኋለሁ ስማይል ዴንታል ክሊኒክ ሄዳችሁ ማንኛውንም አገልግሎት ካገኛችሁ በኋላ ውጤቱ እንዴት ነው የሚሆነው እስቲ ስማይል ዴንታል ስትመጡ የተነቃነቀ የበለዘ የተቦረቦረ እንዲሁም ማደራደሩ ያልተስተካከለ ጥርስ ሁሉ ይታከማል ብቻ ምን አለፋችሁ በጥርስ ህክምናኛ ጋር የሌለው የለም ብቻ ነው ለጥርስ ጤናችሁ ዘብ ቆመናል ስማይል ዴንታል ይለያል ዛሬም የሚገርም ቀን አሳልፍ ያለው ትላንትና ውሎዬ በጣም አድካሚ ስለነበረ ዛሬ ከእንቅልፌ 4 ሰዓት ነበር የተነሳሁት ከዛ በኋላ ሻወር ወሰድን ከዛ የሚገርም ቀን አሳልፈናል አረ እንኳን ደስ አለህ በሉኝ አዲስ አበባ ላይ ቤት ገዛው እኔን የጠቀመኝና ነገር ልንገራችሁ ከዚህ በፊት ቴምር ሪል ስቴት ትልቅና ሻውጥቶ ሳልጠቀምበት አመልጦኝ በጣም ቆጭቶኝ ነበር ያመለጠኝ ሳይት የኔ መስል ነበር አሁን ላይ ግንባታው በፍጥነት እየተካሄደ ነው አሁን ላይ ሳር ቤት ቫቲካን አካባቢ በ35% ቅናሽ በ3 አመት ቀስ ብዬ የምከፍልበትን ባለ 2 መኝታ ቤት ገዝቻለሁ ምንም እንኳን ኑሮዬን በገጠር ባደርግም አዲስ አበባ ስመጣ አማርፍበት ካልሆነም ደግሞ ባከራየው ቆንጆ ገቢ የሚያመጣልኝን ቆንጆ ሎኬሽን ያለው እኔን የሚያማክል ተመጣጣኝ ዋጋ ያገኘሁት ቴምር ሪል ስቴት ብቻ ስለነበረ ከዛ ገዝቻለሁ አሁን ላይ ባለ 2 እና ባለ 3 መኝታ አማራጭ በ35% ቅናሽ አጠቃላይ ክፍያውን ጨምሮ 5.7 ሚሊዮን ብር ጀምሮ አላቸው ለበለጠ መረጃ ከስር ስልካቸውን አስቀምጥላችኋለሁ ወዳችኋለሁ